ይህን ስልጣንም አይደለም ሕይወት ገብረው ነው የተከተሉት። ቅዱስ ጳውሎስ ለዚያ ነው እኔ ክርስቶስን እንደምመስል ንገሩኝ ባካችሁ። እኔ ማን እንደምመስል በመከራው የመሰልኩትን በሞቱ የመሰልኩትን ሁሉን ጥዬ የተከተልኩትን ክርስቶስን እንደምመስል እናንተ ምንን ምሰሉ ይላል። አይገርምም? እናንተ ማንን ምሰሉ? ቅዱስ ጳውሎስን ያደርገን እግዚአብሔር። ሰይፍ ቢመጣ በሰይፍ ፊት የተሰቀለውን ክርስቶስን ነው ማመልከው እንድንል፣ መከራ ቢመጣ በመከራችን ፊት ለኔ ነው ዋጋ የከፈለው ደም የፈሰሰው ስጋ የቆረሰው ለኔ ነው ብለን መከራውን ሳንሰቀቅ ከሃይማኖት ሳንወጣ በመጨከን በመወሰን በሕይወታችን ተወራርደን እግዚአብሔርን እንድናመልከው እግዚአብሔር ይርዳል። ቅዱስ ጳውሎስ ይህን ነው ያደረገው። ሲገርፉት፣ ሲያስሩት፣ ሲያሳድዱት፣ መከራ ሲያደርሱበት ከጌታዬ ከኢየሱስ ክርስቶስ ፍቅር የሚለየኝ ማን ነው አለ። ኧረ ተናገሩ እንደዚህ ብላችሁ ከጌታዬ በሉ ከኢየሱስ ክርስቶስ ለኔ ከተሰራ ነውን? ስደት ነውን? ረሃብ ነውን? ግርፋት ነውን? ይሄ ሁሉ ከጌታዬ ፍቅር እንደማይለየኝ ቆርጫለሁ ይላል ቅዱስ ጳውሎስ። መቁረጥን ለሁላችን ያደለን። ዛሬ እኮ ተሰደብኩ ተነቀፍኩ ብለን ከሃይማኖት የምንወጣ ቀላል አይደለም። እገሌ መጥፎ ነገር ተናገረኝ ክፉ ነገር ተናገረኝ ብለን ከቤተ መቅደስ የምንጠፋ ቀላል አይደለም። አለፍ ሲል ደግሞ ባለን ነገር ተደግፈን ዓለማዊ ቁስ ምድራዊ ማንነት ጊዜያችን የሚያጣብብ ከእግዚአብሔር ቃል የሚለየን ከቤተ መቅደስ የሚለየን ቀላል አይደለንም። ምን ሆነ ነው ከወንጌል የተለየው? ምን ሆነሽ ነው ከቃሉ የጠፋሽው? ከቤተ መቅደስ የተለየሽው ምን ሆነሽ ነው ብንባል ምክንያታችን እንደ ቅዱስ ጳውሎስ መሰላችሁ? ከጌታዬ ፍቅር የሚለየኝ የለም እንዳለው እንደ ቅዱስ ጳውሎስ አይደለም። ሰይፍ ቢሆን እንዳለው አይደለም። እረፍት ፈልጌ ዘና ብለን እኮ ነው ደግሞ ያው በጣም ዘና ብለን በእውነት እንደ አንድ ክርስቲያን ግን ያሳፍራል፣ አያዝናናም። በዕለተ ሰንበት ተኝቼ ማርፈድ ፈልጌ ነው፣ አያዝናናም። እግዚአብሔር ምስክሬ ነው፣ ያሳፍራል። ክርስቶስ ከዋለው ውለታ የተነሳ የምናስበው ከሆነ በጣም 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 ደካሞች ነው። እግዚአብሔር ከድካማችን ያበርታል። ሌሊት መነሳት ጦር የሚሆንበት፣ ጠዋት መነሳት ሰይፍ የሚሆንበት ስንት ክርስቲያን አለ ዛሬ። ይሄ ብቻ ነው እንደ ክርስቲያን አንተዋወቀም? ይሄ ብቻ ነው? በዕለተ ሰንበት እግዚአብሔርን ማምለክ እረፍት የተሰጠው እንዲያመልክ ስራ ሁሉ ተዘግቶ መስሪያ ቤት ሁሉ ተዘግቶ ይህች ቀን እግዚአብሔርን እንዲያስብባት መከራውን እንዲያስብባት ክርስቶስን እንዲከተልባት እንዲያመልክባት የተሰጠችው ይህች ቀን ለዚህ ክርስቲያን ብቻ ነው? እውነት እዚህ አካባቢ ያለው ይሄ ክርስቲያን ብቻ ነው? ምን አይነት ቀልደኞች እንደሆነ አስቡ። ስራ በተሰራበት ነፍስ በተከፈለበት ስጋ በተቆረሰበት እምነት ላይ ቆመን ነው የምንቀልደው። እግዚአብሔር ጊዜያችንን እንድናስተካክል ይርዳል። እኔን መከተል የሚወድ ቢኖር አለ ራሱን ይካድ። ይሄ ማለት ነው ጌታዬ የስጋ ድካምህን ካድ። የምትከተለው ሌላ ቁሳቁስ ካለ እሱን ካድ። እግዚአብሔር አይፈልግም ይሄን። የምታመልከው ሌላ ባዕድ አምልኮ ካለ እሱን ካድ። እግዚአብሔር አይፈልግም ይሄን። የምትመካበት ካለ አይፈልግም እግዚአብሔር፣ ይሄን ጣለው። ቅዱስ ጳውሎስ እንዲህ ይላል፣ በጣም ይገርመኛል። ይሄ ቃል ደስ የሚለኝ ቃል ስለሆነ አነበዋለሁ። ከዚህም ጋር አብሮ የሚሄድ ስለሆነ በጣም አነበዋለሁ፣ ደስ ይለኛል። ገላትያ ምዕራፍ 6 እንደዚህ ተብሎ ተጽፏል። የሚያስመካን ምንም የለም ክርስቲያኖች። ከእግዚአብሔር ለመለየት እግዚአብሔርን ላለመከተል መስቀሉን ላለመሸከም ዛሬ ብዙ ክርስቲያን ምክንያቱ ጥቃቅን ነው፣ ሚዛን የማይደፋ ነው። ቅዱስ ጳውሎስ ግን እንዲህ ይላል ገላትያ ምዕራፍ 6 ቁጥር
14 ላይ እንዲህ ይላል፣ ነገር ግን ይላል ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። አሁን የምንነጋገረው ስለዚህ መስቀል ነው። ሌላ ትምክህት ካለ ክርስቶስን ላለመከተል የምትመካበት ካለ ውረድ ከዚያ። ስልጣን መመኪያ አይደለም፣ ሀብት መመኪያ አይደለም፣ ሌላውም ነገር መመኪያ አይደለም። ትምክህታችን ቅዱስ ጳውሎስ እንዲህ ብሎ ነገረን። ይህን ቃል አብራችሁ ከኔ ጋር በሉ። ነገር ግን በሉ። የማይናገር አይኖር፣ ሁላችሁም ተናገሩ። ነገር ግን ዓለም ስለ እኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ስለዚህ ትምክህታችን ምኑ ነው ማለት ነው? መስቀሉ ነው። እኛ አይደለም ያልነው። መቼም አሁን ዛሬ መስቀልን እየነቀፉ ያሉ ሰዎች እንሰማለን በዓለም። ይህን መጽሐፍ ቅዱስ ተሸክመውታል። ፍቃው አውጥተውት ይሆን አናውቅም። ወይ ከቅዱስ ጳውሎስ የተለየ ጸጋ ተሰጥቷቸው ይሆን አናውቅም። የተሰቀለውን ጌታ እንጂ የተሰቀለበትን መስቀል አንፈልግም ብለው በአደባባይ በሚዲያ ሲጽፉ ይታያሉ። መስቀሉን የሰጠን ማን ነው? ንገሩኝ በደንብ። መስቀሉን የሰጠን ማን ነው? እንግዲህ መስቀሉን አልፈልግም፣ ማንን ነው የምፈልገው አሉ። በጣም ጥሩ። ሰውን የፈጠረ ማን ነው? እግዚአብሔር ነው አይደል? ስለዚህ በቃ ማንን ነው መፈለግ ያለብን? እግዚአብሔር። ሰው የሚባል ምን አይልም ማለት ነው? አያስፈልግም ማለት ነው አይደለ? መስቀሉን የሰጠን የተሰቀለበት ራሱ ቅዱስ ጳውሎስ ጌታዬ ኢየሱስ ክርስቶስ ከተሰቀለበት መስቀል ውጪ ትምክህት ከኔ ይራቅ ያለውን መስቀል አንፈልግም፣ የተሰቀለውን ነው ብለዋል። ያ ማለት የዓለም የክረምቱም የበጋውም የሰማዩም የምድሩም ፈጣሪ እግዚአብሔር ነው። ስለዚህ ሰማይን አንፈልግማ አይሻልም? ምን ያደርግልናል? ይውሰድ ሰማዩ አይሻልም? ይሄን የዘረጋውን መሬትም ይጠቅልልና ይውሰድ። ምን ያደርግልናል አይደል? ሰው እንዴት በዚህ ልክ ይደነቁራል? ይቅርታ አድርጉልኝ ስለ ንግግሬ። በባነር አሰርተው ይችን ቤተ ክርስቲያን የሚፈታተኑ የሚገዳደሩ ትናንት ያልነበሩ ነገ የማይቀጥሉ በእርግጠኝነት እናገራለሁ፣ ነገ አይቀጥሉ። ለምን? አውሮፓን ሄዶ ማየት ይቻላል። በየዓለሙ በተለይ በአውሮፓ በተለይ በግሪክ በየዓለሙ ስትሄዱ ትናንት ከሌሎቹ ነጥቀው የተረከቧቸው አዳራሾች ዛሬ በሙሉ እየለቀቁ ወጥተው መጋዘን፣ የእህል መጋዘን ሆነዋል። ዛሬ ትናንት የፕሮቴስታንት አዳራሽ የነበሩ በዓለም ደረጃ እዩ። ኢትዮጵያ ግን እንዲህ አይደለችም። ግራ በማጋባት ቤተ ክርስቲያንን በማወቅ የክርስቶስ መስቀል ጠላት በመሆን ቆርጠው የተነሱ ሰዎች ነገ አይቀጥሉም። ጠላትነታቸው ዛሬ አይደለም። ቅዱስ ጳውሎስ ራሱ ተናግሮታል። በዚህ በአንደኛ ቆሮንቶስ ሲነበብ ሰምታችኋል። ቅድም በቅዳሴው ላይ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ በግልጽ ተቀምጧል። የእነዚህ ሰዎች ጠባይ በግልጽ ተቀምጧል። አንዳንድ ጊዜ እንዲህ ጨከን ብለን ስንናገር እንደው እንዳትሉ መናገር ስላለብን እንናገር። ሃይባይ ከጠፋም ከዚህ አልፈን እናገራለን። አሁን በየስብሰባው በየሚዲያው በየቦታው ስንሄድ መቻቻል እንባላለን። ተቻችሎ በሃይማኖት መኖር እንባላለን። አሁን ግን ተቻችለን አይደለም ችለን ነው የምንኖረው። መቻቻልማ ቀርቷል።
ስዕላቶቻችን እየተቀደዱ ነው። መስቀላችንን ብዙ ነገር እየሆነ ነው። በጽላቶቻችን ላይ እየተሳለቁ ነው። ይሄ መቻቻል አይደለም፣ ችለና ያለ ነው። ይሄን በደንብ መታወቅ አለበት። አንዱ የአንዱን ክብር ጠብቆ መኖር ሲችል ነው መቻቻል የሚባለው። እምነት ከባድ ነው፣ ከዚህ ያልፋል። ስለዚህ መጠንቀቅ ያስፈልጋል። ነገ ማጠፊያው ያጥራል፣ ችግር ይሆናል። ብራና ዳምጣ፣ ቀለም በጥብጣ፣ ታሪክ ዘግባ፣ በታሪክነት አስቀምጣ ለትውልድ ዛሬም እያስተማረች ያለን ቤተክርስቲያን ማዋረድ ዋጋ ያስከፍላል፣ ዋጋ ያስከፍላል። እነዚህ ዛሬ የተነሱ አይደሉም። ቅዱስ ጳውሎስ እንደዚህ ይላል። ቅድም በጠቀስኩት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው። ንገሩኝ፣ ለሚጠፉት ምንድነው? የምኑ ቃል? የመስቀሉ። ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። ለኛ ለምንድን የማን ኃይል ነው? ንገሩኝ፣ የማን ኃይል ነው? አረ ንገሩኝ በደንብ፣ የማን ኃይል ነው? የመስቀሉ ቃል ለሚጠፉት ሞኝነት ነው። ችግር የለም፣ መጥፋትም መብታቸው ነው፣ ግን ራሳቸውን ችለው ይጥፉ። አገር ይዘው እንዳይጠፉ ግን ይሄን አገር የሚጠብቅ መንግስት ሊጠነቀቅ ይገባል። ሃይማኖት ከባድ ስለሆነ ከሃይማኖት በላይ ምን አለ? ሃይማኖታችን እስካልተነካ ሁሉን እናከብራለን። ከዛ ካለፈ ግን እንቸገራለን። ቅዱስ ጳውሎስ በሌላ ስፍራ እንዲህ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ብዙዎች ይላል። በደንብ ስሙኝ። አሁን ብዙዎች ለክርስቶስ መስቀል፣ ለማን መስቀል? ስለማን ነው የማወራው? ስለዚህ መስቀል፣ ስለተሰቀለበት መስቀል። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል። እኔ አይደለሁም ያልኩት፣ የያዙት መጽሐፍ ቅዱስ ነው። ብዙዎች ስለ ክርስቶስ መስቀል፣ ስለማን መስቀል ንገሩ? ስለ ክርስቶስ መስቀል፣ ስለ ዳንበት መስቀል፣ ኃይላችን ስለሆነው መስቀል ከፍ አድርገን ቤተ ክርስቲያናችን አናት ላይ ሰቅለን ምልክታችን አድርገን ስለምንተማመንበት መስቀል ጠላቱ ነው ይነሳሉ። ምን ሆነው ይነሳሉ? ንገሩኝ፣ ምን ሆነው ይነሳሉ? ጠላት። ይቀጥልና ቅዱስ ጳውሎስ ስለነዚህ ሰዎች ሲናገር ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳ እያለቀስኩ ነግራችኋለሁ ይላል ቅዱስ ጳውሎስ። ስለነዚህ ስለ መስቀሉ ጠላቶች እያለቀስኩ ነግራችኋለሁ ይልና መጨረሻቸው ጥፋት ነው። መጨረሻቸው ምንድነው? ጥፋት ነው። ይቀጥላል። ከዚህ በኋላማ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው። ሃይማኖት በመካድ ስዕል በመቅደድ የሌላውን መብት በመንካት መስቀልን በመጥላት እንዴ! ይህ እኮ በጣም ግርም ይለኛል። ኢየሱስ ክርስቶስ በተሰቀለ ጊዜ ዲያብሎስ ወደ መስቀሉ ጠጋ ብሎ ክርስቶስን ከመስቀል አውርዶ ስጋውን በመቃብር ነፍሱን በሲኦል ሊያግዝ መጣ ይላል። እንደ ተራ ሰው ቆጥሮት እኮ ነው ክርስቶስን ተሰቅሎ ሞቶ ሲያየው። ከዚያ በኋላ ልክ ሲመጣ ሲያየው ጌታ አስቀድሞ በመስቀል ላይ ነፍሱ ከስጋው ተለይቶ እየተንደረደረ ሲመጣ ወደ መስቀሉም ሳይጠጋ ወደ ኋላም እንዳይሸሽ አድርጎ በነፋስ አውታር ወጥሮ ያዘው ይላል። ወጥሮ ያዘው። ያን ጊዜ ምን አለ ይላል? በመስቀል ላይ ተሰቅሎ ደካማ ሰው መስሎ፣ ተራ ሰው መስሎ፣ አቅም የሌለው ሰው መስሎ በመስቀል ላይ ተሰቅሎ እንዲህ ያዋረደ ማን ነው አለ። ንገሩኝ፣ በመስቀል የተዋረደ ማን ነው? አሁን ንገሩኝ፣ በነገርኳችሁ ልክ ተናገር እንጂ። በመስቀል የተዋረደ ማን ነው? ዲያብሎስ ነው። ዲያብሎስ ነው። እንግዲያው ዛሬ በመስቀል የሚያፍር መስቀልን የሚጠራ
ክርስቶስ የተሰቀለበትን መስቀል የሚያዋርድ በድፍረት እናገራለሁ ዲያብሎስ ነው። እኔ አይደለሁም ዮሐንስ በወንጌሉ ምዕራፍ 8 አይደለ የተናገራቸው እኛ የአብርሃም ልጆች ነን አሉ አይሁድ ሲመጻደቁ ወገኞች። የአብርሃም ልጆች ደግሞ አንተ ትናንት ተወልደህ አሉት ክርስቶስን። አብርሃም አባታችሁ ነው አላቸው። አዎ በዝሙት አልተወለድንም የአብርሃም ልጆች ነን አሉት። ከአብርሃም ከተወለዳችሁማ ታዲያ በጎ ስራ ስሩ አላቸው። ደግሞ ታዲያ ከምን ተወለዱ ልትለን ነው? የአብርሃም ብቻ አይደለም የእግዚአብሔርም ልጆች ነን አሉት። እግዚአብሔር ልጆች ከሆናችሁማ እኔን የእግዚአብሔር ልጅና እግዚአብሔር ሆኜ የመጣሁትን ልትሰቅሉኝ ለምን ትፈልጋላችሁ? እናንተ ከአባታችሁ ከዲያብሎስ ናችሁ። እኔ አይደለሁም ያልኩት መጽሐፍ ቅዱስ ነው ያለው። እናንተ ያለ ከእግዚአብሔር አይደላችሁም ከአባታችሁ ከዲያብሎስ። ትናንት ነፍሰ ገዳይ ነበር እሱ። የእሱ ልጆች ስለሆናችሁ ልትገሉኝ ትፈልጋላችሁ አለ። ትናንት መስቀልን የጠላው ዲያብሎስ ነው። መስቀልን የፈራው ዲያብሎስ ነው። መስቀልን የሚጠሉ የዲያብሎስ ልጆች ናቸው። እኔ አይደለሁም፣ መጽሐፍ ቅዱስ ነው ያለው። የተሸከሙት መጽሐፍ ቅዱስ ነው ያለው። ከዲያብሎስ በመስቀል ከተሸነፈው ራሱን ከተቀጠቀጠው ስልጣኑ ከተሻረው ወደ ጥልቁ ከተጣለው የሰው ልጅ ሁሉ ጠላት የአዳምና የልጆቹ ገዳይ ክፉ ዲያብሎስ የሞተው በመስቀል ነው። ይህን መስቀል የሚጠሉ ሁሉ የዲያብሎስ ልጆች ናቸው። በድፍረት እናገራለን። ጌታ ይህን መስቀል ነው ተሸክሞ ይከተለኝ እኔን የሚወደኝ አለ። ልጠይቃቸው አንድ ጥያቄ ጨርሻለሁ። ጊዜን ብዙ ከዚህ በላይ መውሰድ አልፈልግም። ስለ መስቀል በጣም ብዙ ተጽፏል። በነገራችን ላይ በብሉይ ኪዳን ዘመን መስቀል የወንጀለኞች መቅጫ ነበረ። እንጨት አመሳቅለው ወንበዴዎችን በአደባባይ እየሰቀሉ ይቀጡ ነበር፣ ማስተማሪያ ያደርጉት ነበር። ክርስቶስን እንጨት አመሳቅለው በመስቀል ላይ እየሰቀሉት የወንበዴዎች አለቃ ነው ሲሉት ነው። የኛ ጌታ ንጹሕ ባህሪ ነው። ጌትነቱ፣ አምላክነቱ፣ ፈጣሪነቱ፣ ገዥነቱ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ እኩል የሆነ ነው። ነገር ግን ሰውን ለማዳን የወደቀውን የሰውን ልጅ ለማንሳት በኃጢአት የረከስነውን ለመቀደስ በነውር የተያዝነውን ከነውራችን ነፃ ለማውጣት ሰው ሆኖ መጥቶ የተሰቀለ አምላክ ነው። ይህ አምላክ የተሰቀለበት መስቀል መዳኛችን ነው። በዘወትር ጸሎታችን ላይ የምንለው ነው። ቅድም ያልነው መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ብርታታችን ነው። መስቀል ተስፋችን ነው። አሁን እንስመዋለን፣ በካህናቶች በአንገታችን እናስረዋለን። ይህንም ቅዱስ ዳዊት አስቀድሞ ስለነገረን ነው። ወሀብኮሙ ትምህርተ ለእለ ይፈርሁከ፣ ለሚፈሩህ ምልክትን ሰጠሃቸው። ከመ ያምስጡም ገጸ ቅስት፣ ክፉ ከሆነው ከዲያብሎስ ጦር ያመልጡ ዘንድ፣ በዲያብሎስ እንዳይወጉ፣ በክፋቱ እንዳይያዙ፣ በነውር በኃጢአት እንዳይወድቁ፣ በዲያብሎስ አሽከላ እንዳይገቡ፣ አማትበው ዲያብሎስን ድል የሚነሱበት፣ የሚያባረሩበት፣ የሚያስወግዱበት ይህን መስቀል ምልክት አድርገህ ሰጣቸው ይላል። ይሄኛ መዳኛ ነው የእግዚአብሔር ልጆች። ዘወትር ታዲያ ቤተክርስቲያን ስትጸልይ ምን ትላለች? መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ብርታታችን ነው። መስቀል የነፍሳችን መዳኛ ነው። የዳንበት ነው። ደግሞ ምን ሲሉ ሰማኋቸው? አባትህ የሞተበትን ሽጉጥ አንስተህ ትስመዋለህ። እቤት መጠቀሱ ነው፣ ምሳሌ መሆኑ ነው። አባትህ የሞተበትን ሽጉጥ አንስተህ ትስመዋለህ ብታገኘው። ሲጀመር ሽጉጥ አይደለም መስቀል። ሲቀጥል የሞተው አባታችን አይደለም ዲያብሎስ ነው በመስቀል የሞተው። ንገሩኝ፣ ማን ነው በመስቀል የተሸነፈው? ዲያብሎስ ነው።
የኛ አባትማ መስቀልን ዙፋን አድርጎ ዛሬ አባቶቻችን ካህናት የቃል ኪዳኑ ታቦት ባለበት በታቦቱ ላይ መስዋዕቱን ሰውተው ቅዱስ ሥጋውን ክቡር ደሙን ለውጠው እንደሚያቀብሉን በዕለተ ዓርብ በመስቀል ላይ ክርስቶስ መስቀልን መሰዊያ አድርጎ ራሱን መስዋዕት አድርጎ በዚህ መልክ ነው ያዳነን። ክብርና ምስጋና ለመድኃኔዓለም ይሁን። ይበቃናል፣ ይቆየን። ይህን ቃል ተናገሩና እንጨርስ። የሚወደኝ ቢኖር በሉ መስቀሉን ተሸክሞ ይከተለኝ። እግዚአብሔርን እወደዋለሁ የምትሉ እጃቸውን ከፍ አድርጉ። ምትወዱ እኔ ልልበሉ አላልኩም። ምትወዱት ትወዱታላችሁ። መስቀሉን ተሸከሙ። ከመስቀሉ እንዳትርቁ፣ ከመስቀሉ እንዳትለዩ ተማሩ። ከእግዚአብሔር ቃል አትለዩ። አመስግኑት በደንብ አድርጋችሁ። ክብር ምስጋና ለመድኃኔዓለም ይሁን። ደግማችሁ እግዚአብሔርን አመስግኑት።